ሰላም እንዴት ናችሁ? ሁሉ ሰላም እግዚአብሔር የተመሰገነ ይሁን። ደህና ነኝ። ባላችሁበት ሰላማችሁ ይብዛልኝ። እርሻውን ሰራ ነው ማለት ነው። እዚህ ጋር ዶሮ ተቀቅሎ ዶሮ አንድ ስዱርና አንድ ሽስማ ከዛም አንድ ስዱርና ይሄ ያው ከሱ ቅባት ይወጣል። የሱ እንትን ነው እዛ አወጣለሁ። ይሄ አልቀቅለው ሀሪስ ቢሆን ችግር የለም። ያው ሩዝ ስለሆነ ደግሞ እንትን ያደርጋለሁ አወጣለሁ። ይሄ አሁን እንትን ብያለሁ በእጄ በዚህ በእጄ ይዤ ማለት ነው። ያኔ ጥቁር ነገር ቆሻሻ ነገር ከውስጥ ከበሰለ የሆነ ጥቁር ነገር ትንሽ ነገር ካለ ታወጣላችሁ። ከዛ እርሴ እንዴት መስራት እንዳለባችሁ አሁን በሱ ላይ ምንድነው የምጨምረው? ሩዝ ጀምር ነው። ሩዝ በኢየሱስ ሩዝ ልጨምር ነው ማለት ነው። ሩዝ ልጨምር ነው አሁን። ይሄ ሩዝ ያው ምንም አይጨመርም፣ ጫው ብቻ ነው። ምንም ሌላ ነገር አይጨመርም። በኋላ ሲያልቅ እሱ በቅቤ አለ። ቅቤ ቆይ እስኪ የት አለ? ከኔ ርቆ ነው ያለው ቅቤ። ይሄ ለሴትዬ ቀደኩ ምን አድርጋለሁ። ከዛ ያው ዱባና ካሮት፣ ይሄ ደግሞ ምን ነበረ ኮሳ የሚባለው አንድ ላይ እሱን ብቻ ቀቅዬ ከዛ ፈጭቼ እንደ ውሃ አድርጌ እሰጣለሁ። እዚህ ጋር ደግሞ ምንድነው የሚባለው ዱባና በቆሎ አንድ ላይ እየቀቀልኩ ነው ማለት ነው። እና ያው እንግዲህ ይሄው ርሲያ ይሆናል ማለት ነው። እንደዛ ይላለው። ላይክ ሰብስክራይብ አድርጎ አበረታቱን ማለት ነው። ቴንኪዩ ከልብ እናመሰግናለን። ባላችሁበት ሰላማችሁ ይብዛልኝ። ብዙም አይደለም 3 ደቂቃ ነው። አሁን ይሄ